አዲስ አበባ ውብነሽ ውብነሽ አበባ በትክክል ቲዮሪ ከተግባር ጋር ተያይዞ ተገናኝቶ በአካል አይተናል። እዚህ ጋር አዲስ አበባ ላይ ደግሞ እጅግ ልዩ ነው። በትክክል ቃልን በተግባር ያየንበት ፍጥነት ፈጠራ አይደለም ዝላይ ነው ያየን ያለ ነው። በጣም ዘሎ ትልቅ ቦታ መድረስን ነው። በቅርብ ጊዜ የምናውቀው ቦታ ይሄ አይደለም። ይሄ ታምር ነው። ምናልባትም ሌላ ሀገር ላይ ያለ ነው የምትመስለው እንጂ በተወለድክበት ባደግበት ሀገር ላይ ያለ አይመስልም። የሰው ልጅ ሀገርን መስራት ይችላል። የሰው ልጅ ሀገርን ማፍረስ ይችላል። በዚህ ደረጃ ደግሞ ለማልማት መጀመሪያ የአስተሳሰብ ልማት ያስፈልጋል። አእምሮ ስለማ ነው የምታለማው። ይሄ ትላንትም ነበረ፣ ትላንትና ወዲያም ነበረ፣ በአባቶቻችን ጊዜም ነበረ። ነገር ግን ያ አካባቢ ላይ ማለፍ ማትችልበት፣ ማየት ማትችልበት፣ መቅመጥ ማትችልበት አፍንጫህን አፍነ የሚታልፍበት ቦታ ነበር። ዛሬ ግን ውለህ ብታድር እያየ ብታድር የማያጠግብ አካባቢ ሆኖ ነው ያየሁት። ከዚህ በኋላ ኢትዮጵያ የብዙዎች መዳረሻ ነው የምትሆነው እንጂ ሌላ ቦታ መስይ ፍለጋ ማን እንደመዳረሻ ደርሰናልና እጅግ በጣም ልዩ ስራ አይተናል። ይሄን ደግሞ ወስደን በየአካባቢያችን ተግብረን ማሳየት ያስፈልጋል።